እንኳን ደህና መጣህ ወንድሜ። እንዴት ነህ? ሰላም ነው? ሰላም ነው አለው። አለን። እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ። ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ ስለሆነ ነገር በጣም 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 የምትገርም ነች። እግዚአብሔር ጊዜ በድጋሚ እግዚአብሔር ነው ልቀፍሽ ስታይ ባሰንትናልሽ እግዚአብሔር እንኳን ረዳክ። አመሰግናለሁ። ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው ሄርሜላና ሩታ ላውራቸው። ደስታው ግን ዳንኤል ጨረሰኝ። ችግር የለውም። እኔ የምፈልገው እንደዚህ ደህና ሆነ ማየትህን ነውና ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈለው ብዙ ነገሮች የሆነው አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለውና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። እሺ እዚህ ነው ወይ ዳንኤል? እሺ ሻይ ቡና ማለታችን አይቀርም። ካምፓኒ ዘን እሺ ኤፍሬም ሜት ይችላል። አውራቸውን ፈልገው ነገር ስላለ ሁለታቸውን ማለት ነው። ችግር የለውም እና ሄርሜላ ሊሄዱን ይሄዳሉ። ግን ኖርማል ሆነ የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለም። እኔ ወንድምህ ነኝ። ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረኩት ነገር ከዚህም በኋላ ማደርጉም ነገር ያንተ ነገር በማሰብ ነው። ያንተ ነገር ለማስተካከል እየሞከርኩ ነው። አሁን እኔ ስላንተ አልጠየቅኩም። አሁን እኔ የፈለኩት ሄርሜላንና ሩታን ላወራቸው ፈልገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተን በግል የማውራት የምፈልገው ነገር በግል ነው እናንተ እናወራለን በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር አለ ነው ነገሩ። ኤፍሬም መከራከር የለብህም። እሺ ብሎ እንደሄደው እሱ አንተም እሺ ብለህ መሄድ ነው ያለብህ። ተረጋኝ። ላወራቸውም ፈልገው ሁለታቸው ነው። እኔንም ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም። ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እስከዛሬ የሚያደርኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ይሄንን ማሰብ አለበት። ቡዜም አንዳንድ ነገሮች እያለች ነው፣ ግን እሱ ያለችው ሁሉ ነገር ትክክል ነው ማለት አይደለም። በጣም ኤፍሬም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛችሁ የመጣሁት ሁላችሁንም ማለት ነው። ስለዚህ አሁን እኔ እሷ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ። ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ቶሎ በል። እሺ ለነው ተገናኝተን ነበረ ነግራኛለች። ብዙ ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም መገናኘታችንን ማለት ነው። እዚህ ከዴፍ ጋር መጣው ነበር እንዲያበሩ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙም ነግራኝ ያስታውስኩት ገባሽ? ስለዚህ ለሁለታችሁም ዛሬ ጥያቄ አለን። ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ብዙ ሞር ሀሳቡን አውርቼሻለሁ ብዬ አስባለሁኝና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም እንትን የሚፈጠር ነገር እኮ ነገርኩህ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ አላማ ጤነኛ ሆነህ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል እኔ እና አንተ። ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? ብዙ እኔ ራሴን የምጠጣጥበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁኝ።
ትክክል ነሱማ ልክ ነህ። ግን አሁን ልልህ የፈለኩት ምንድነው በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም አንተ፣ ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ አንተ። መወሰን የምትችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነህ የምታውቀው። መወሰን የምትችለው አንተ ነህ። ስለዚህ እኔ በውሳኔክ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ፣ ገብቶሃል። ግን አሁን ለምታደርገው ነገር አሁን ብዙ ነገር ስላልከኝ ነው እንደዚህ የምልህ ማለት ነው። ይሄ ማለት እየተጫንኩም አይደለም፣ መብት ነው፣ የራስህ ህይወት ነው። እኔ ልኖርልህ አልችልም። እያንዳንዱ ነገር ስታሳልፍ አንተ ነው የምታውቀው። ስለዚህ የምታደርገው ነገር እንትን ለማለት ነው እንዲያልኩ ማለት ነው። ብቻ ሳይሆን አብርሽ እኔ በጣም ደስ ብሎኛል። እግዚአብሔርን ወደ ደህንነት ስለተመለስ ያው ጊዜ እንዴት ነው እስካሁን ላሳለፍካቸው ነገሮች እግዚአብሔር ይመስገን። በጣም ብዙ እየተጨነቀ ነበር ስላንተ፣ እኔም ደግሞ እየተጨነኩ እንደነበረ ቪዲዮ አይተሃል ብዬ አስባለሁና እንኳን ወደ ድነት ተመለስክ። እንደገና ደግሞ አሁን እንኳን እንደዚህ ቃል አውጥተህ ራሱ እንደዚህ በራሴ ነው ነገሮችን የምመራው በራሴ ነው ነገሮችን የማደርገው ለማለት እንኳን ስለደረስክ በጣም ደስ ብሎኛል። ምክንያቱም በጣም እየጨነቀኝ ነበር አብርሽ ከምልህ በላይ። ምክንያቱም አንተ ጤነኛ አልነበርክም፣ ደህና አልነበርክም፣ ፍዝዝ ብለህ ነበረ ምናምን፣ በጣም ብዙ ሁካታዎች ነበሩ። እንደገና ደግሞ ራስን ስተህ ሐኪም ቤት ገብተህ ነበረ። ሁሉም ነገር ወደ ኋላ መለስ ብለህ ቪዲዮችን አይተህ ከሆነ ማለት ነውና እግዚአብሔር ይመስገን ዛሬ እንደዚህ ቆመህ ስላየሁ በጣም ደስ ብሎኛል። ቆመህም ደግሞ ከማየቴ በላይ ደግሞ በራሴ ወስናለሁ፣ በራሴ ነገሮችን ማድረግ እችላለሁ እያልክ ይሄን ቃል በጣም እየጠበኩት ነበር። በጣም ለረጅም ጊዜ ይሄ ወሳኙ በራሱ የሚወስነውን አብርሃም እየጠበኩ ነበርና በእውነት ወደ ራስህ ስለተመለስክ ደስ ብሎኛል። ውሳኔህም ደግሞ እዚች ጋር ወስነክ ሲጀመር እዚህ ጋር ውድድር ውስጥ የምንገባም ነገር አይደለንም። ውሳኔን ወስነክ ወደ ህይወታችን አብረን እንቀጥላለን ብዬ አስባለሁ። አይደል ጊዜ እንደዛ ነው የሚመስለኝ። እንግዲህ አብሮ የሚቀጥለውንም ሁሉንም ነገር አብረን የምናየው ይሆናል። ሲቀጥል ደግሞ እንግዲህ ሁሉም ነገር እናንተም ያያችሁ ይመስለኛል። ታመህም የነበረው ስትረስ ውስጥም ገብተህ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ አንዳንድ ሰዎች ወደኛ ህይወት እየመጡ እያረባሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተህ ሐኪም ቤት ገብተህ ነበር። ይቅርታ ወጣ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ኢትስ ኦኬ፣ ችግር የለውም። እሱም እንኳን ብቻ ችግር የለውም። አሁን እዚች ጋር የሁለታቸውንም ክርክር ሳይሆን አንተ እዚች ጋር ክርክር አይደለም ያስፈልግህ፣ ከማን ጋር መኖር እንዳለብህ መናገር አለብህ። ሲቀጥል ደግሞ ጥያቄ የፈጠረብህ ውስጥ ላይ ያለውን ጠቅላላ ነገር በጣም ብዙ ነገር ጥያቄ ፈጥሮባል ውስጥ ላይ ሁሉንም ነገር ያው ሁለታቸውንም ጠርቻለሁ፣ አገናኝቻለሁ። እኔ መናገር ያለብህን ተናግረህ ህይወትህ ከማን ጋር መቀጠል እንዳለበት ወስንና አሳውቅ። በቃ ያንን ነው እኔ የምፈልገው። ምክንያቱም ዛሬ ላይ የራስህ ውሳኔ ነው የሚያስፈልገው።